ሰላም ዩቲዩብ እንኳን ወደ ኢትዮ ሀብ ዩቲዩብ ቻናል እንኳን ወደና መጣችሁ። በዚህ ዩቲዩብ ቻናል የተለያዩ ኦንላይን ቢዝነስ ስራዎችን እናስተዋውቅበታለን፣ እንዴት እንደሚሰራም እናሳይበታለን። ሶ ዛሬ ይዘነው የመጣነው የኦንላይን ቢዝነስ ዌብሳይት ነው። ኔክሳፖል ይባላል። በዚህ ኔክሳፖል በሚባል ዌብሳይት ላይ የተለያየ አሪፍ ስራዎች አሉ። ሰርቬዎችን ኮምፕሊት በማድረግ የተለያዩ ስራዎችን እንሰራለን። ሶ አሁን እሱን አሳያችኋለሁ። ዲስክሪፕሽን ላይ ሊንኩን አስቀምጣላችኋለሁ። እኔ ግን ሎጊን ስላደረኩ ሳይን አፕ ስላደረኩ አሁን ሎጊን ብዬ አሳያችኋለሁ ማለት ክሮምን እነካዋለሁ። ሶ ክሮም ውስጥ ገብታችሁ እንትን ማለት ትችላላችሁ። ግን እንዲቀላችሁ ሪዳይሬክት አድርጎ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዩቲዩብ ዳይሬክትሊ ወደ ክሮም ይወስዳችኋል ማለት ነው። ከዛ አሁን እኔ እንትን እያለኝ ነው። እዛ ይሄው እኔ እዚህ ጋር እንትን ስላለኝ ኔክሳፖል አንዴ እንትን ስላልኩ እሱን ክሊክ አድርጎና ሶ አሁን ይሄኛው ዲስክቶፕ ሳይድ ላይ ስላደረኩ ነው። ሶ ይሄኛው ነው እንትኑ ኢንተርፌሱ ይሄኛው ነው። ልክ እንደገባችሁ ስማችሁን ይጠይቃቸዋል። ስማችሁን ጂሜል እነርሱ እንትን ይጠይቃቸዋል፣ ፓስወርድ ይጠይቃቸዋል። ከዛ በኋላ ቀጥታ ወደዚህ ነው የምትገቡት እና ከቪአይፒ 0 ነው የሚጀምረው። ይሄው የኢንቨስትመንት ዌብሳይት ነው። ሶ እያንዳንዱን እናየዋለን ምን ክፍሎች እንዳሉት። እኔ አሁን እስካሁን 234 ብር ሰርቻለሁ። ያው በኢትዮጵያ ብር ነው የሚከፍለው። 8 ሰርቪስ ሰርቻለሁ ማለት ነው። ሰርቬው ደግሞ ከ5 እስከ 10 ደቂቃ ይወስዳል። ግን ያው ያን ያህልም ላይወስድ ይችላል። ያው ቶሎ ብላችሁ ሰርታችሁ የምትወጡ ስራ ነው በየቀኑ። ስራው ያው ቴሌግራም ቻናሎችን ጆይን ማድረግ፣ ዩቲዩብ ቻናሎችን ሰብስክራይብ ማድረግ፣ ኮሜንት ማድረግ ምናምን ሊሆን ይችላል ማለት ነው። እዛ በኋላ እንትን ካውንት ያደርጋል ማለት ነው። እዚህ ጋር ካውንት ያደርጋል ማለት ነው። እንደዚህ ይኸው ካውንት ያደርጋል ማለት ነው። ሶ ይሄኛው ደግሞ ሪፈራል ነው። ከሪፈራል ደግሞ በፐርሰንት ይከፍላችኋል። ሶ አሁን እኔ ሰርቪስ ስለሰራው ዛሬ ላሳያችሁም፣ ግን በሌላ ቀን አሳያችኋለሁ። ኮሜንት ላይ ጻፉልኝ ከፈለጋችሁ። ሶ ይሄኔ ኢንቨስት አድርጌያለሁ። ቪአይፒ ላይ 620 ነው አፕሩቭድ ሆኖልኛል። ሶ ቪአይፒ ላይ አሁን ስንገባ ቪአይፒ ላይ ክሊክ ሳረግ 0 ቪአይፒ የሚላል። አሁን 0 ቪአይፒ እዚህ ላይ ስናየው ምንድነው 0 ቪአይፒ ላይ ዊዛውት ፔመንት ነው የሚጀምረው። ማለት በመጀመሪያ ሲጀምሩ በየቀኑ 10 ብር ይከፍላችኋል። በ39 ቀን 390 ብር ይከፍላችኋል። ያው ቪአይፒ 0 እንትን ይላል ማለት አይደለም። ያው ስገቡ ምን እንትን ይላችኋል ለማሳየት ነው ይጠቅማል ብያስ አይደለም። 10 ብር ግን ከ10 ብር እንትን በኋላ ያው አንድ ኢንቨስትመንት ስትጀምሩ ያይፈለጋችሁትን ኢንቨስት ማድረግ ትችላላችሁ። ላይክ አሁን ለምሳሌ እንደኔ የመጀመሪያውን ቪአይፒ 1ን ከፈለጋችሁ 620 ብር በቴሌ ብር ከፍላችሁ ለ45 ቀን በየቀኑ 62 ብር መቀበል ትችላላችሁ። በአጠቃላይ ደግሞ 2790 ብር መክፈል ቶታል ፕሮፊት ማግኘት ትችላላችሁ ማለት ነው። አት ኤንድ ኦፍ 45 ቀን ማለት ነው። ከ45 ቀን በኋላ ግን በየ300 ብር በደረሰ ቁጥር ዊዝድሮ መጠየቅ ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ ማለት ነው። ያው የዛን ጊዜ ግን 15% ቫት አለው። ሶ 300 ብር ለምሳሌ አሁን ካወጣችሁ ሚኒመም የሚቻለው 300 ብር ነው። በዚህ ዌብሳይት ላይ 250 ብር ዳይሬክት ወደ ቴሌ ብራችሁ ይገባል ማለት ነው። እና ደግሞ አንድ ሰው ኢንቫይት ማድረግ አለባችሁ። ከዛ በቃ ማውጣት ይቻላል ማለት ነው። ያው የሚቻለው ግን እንዴት እንደሆነ አሳያችኋለሁ። ይሄው እስከ 200,000 ብር ያው አቅማችሁን እያያችሁ እንትን ማድረግ ትችላላችሁ፣ አፕግሬድ ማድረግ ትችላላችሁ። አሁን 200,000 የከፈለ ሰው ለምሳሌ በየቀኑ 24,000 ብር በአጠቃላይ ደግሞ 108,000 ብር ፕሮፊት ይኖራል ማለት በ45 ቀን አፕግሬድ አድርጎ ማለት ነው። ሶ ግን ያው ቪአይፒ 0 እንደዚህ ነው። ቪአይፒ 1 እናሳይቻችኋለሁ እኔ ኢንቨስት ያደረኩበት። ቪአይፒ 2 ላይ ደግሞ 45 ቀን እንትን ያለ ለ45 ቀን የሚቆይ በየቀኑ 150 ብር ነው የሚከፍላችሁ። ጠቅላላ ሬቪኒዋችሁ የሚሆነው 6750 ብር ነው። ሶ 3500ም እንደዛው 350 የቀን ገቢ ይኖራችኋል። 45 ደግሞ በጣም አሪፍ ነው ማለት ነው። በ45 ቀን ደግሞ 15750 ቶታል ፕሮፊት ይኖራችኋል ማለት ነው። እያለ እንደዛ ይቀጥላል ማለት ነው። ሶ አሁን ለምሳሌ ደግሞ የሆነ ሳምሃው
የሆነ ፕሮብሌም ቢያጋጥማችሁ ሄልፕ የሚለውን ትነኩትና ይሄ የመዶሻ ምልክት መስሎን እሱን ትነኩትና እዚህ ጋር ቆይ ዊዝድሮ አሁን እዚህ ጋር ምን እንደሚል ያው አሁን ቀድሜ ነገርኳችሁ ነው ማለት ዊዝድሮ ምን እንደሚያስፈልግ ፍራይዴ እና መንዴ ነው ዊዝድሮ መጠየቅ የምችሉት ከ24 እስከ 48 ሰዓት ገንዘባችሁ ይገባላችኋል እና ደግሞ ቫት 15% ይቆርጣል ማለት ነው 300 ብር ነው ትንሹን ማውጣት የምትችሉት ማለት ነው ግን አንድ ሰው ኢንቫይት ማድረግ አለባችሁ እንትን ለማለት ከዛ ደግሞ አሁን ደግሞ ሰምሃው የሆነ ፕሮብሌም ቢያጋጥማችሁ ስማችሁን ጽፋችሁ ኢሜል እንትን ብትሉ ኢሜል ያደርጓቸዋል ወይም ደግሞ ካሱ ይልቅ ግን እኔ ፕሪፌር ማድረገው ቴሌግራም ላይ ብታዋሯቸው እኔም ብዙ ጊዜ ያዋራቻቸው ስለማቅ በዚህ ታገኛችኋላችሁ ማለት ነው ለዚህ ጆይን ብላችሁ ሪዳይሬክት አድርጎ ቴሌግራም ይወስዳችኋል ማዋራት ትችላላችሁ የገጠማችሁን ችግር ይፈቱላችኋል ማለት ዊዝድሮው ላይ ይሄው እንደዚህ ነው የሚለው ያው ይሄ ዊዝድሮው እንትን የሚከፈተው ዊዝድሮው ልንካውና ዊዝድሮው የሚከፈተው መንዴ እና ፍራይዴ ላይ ነው የሚለው ማለት ነው መንዴ እና ፍራይዴ ላይ ነው የሚለው ሶ ሰርቬይ የሚለው ላይ ስትነኩ በየቀኑ አንዳንድ እንትን ይኖራችኋል ማለት ነው በቪአይፒ ሌቭላችሁ ልክ ይሰጣችኋል ያው ገብታችሁ ብቻ ወይ ቻናልን ጆይን ማድረግ ይችላል ሰብስክራይብ ማድረግ ሊሆን ይችላል በየቀኑ ብቻ ቼክ ማድረግ አለባችሁ ማለት በጣም ቀላል ስራ ነው አሪፍ ስራ ነው አሪፍ ብር ታገኙበታላችሁ ያው ግን አላስገድዳችሁም ከፈለጋችሁ ነው እንደኔ አሁን 6 ከ20 ኢንቨስት ብታደርጉ ኖርማል ነው ብዬ አስባለሁ እንደኔ ማለት እናንተም ባላቅም ግን ያው አሪፍ የሆነ ነው ያው እዚህ ላይ ያሳየው ስለሆነ ነው ለዚህ አሁን እኔ 234 ብር ከፍያለሁ ሶ ከፈለጋችሁ ይሄንን ሊንኩን የኮሜንት መጀመሪያ ላይ አስቀምጥላችኋለሁ ዲስክሪፕሽን ላይም አስቀምጣለሁ ማለት ነው ቴንክ ዩ ስለሰማችሁኝ በሌላ ስራ እስከምንገናኝ ድረስ ቻው